የዋ የሆት ዶግ አዟሪ የአንድ እንግዳ ፎቶግራፍ አንሺ መነሳሻ ይሆናል። ነገር ግን እቅፍ የሌላቸው ሞዴሎች እያደነ ስጋቸውን ማቅረብ ሲጀምር አስጨናቂ የሆኑት ቅዠቶች ለእውነትነት ይቀየራሉ። አንድ ምሽት አልበርት ወደ ማንሃተን የሚሄደውን ቀጣዩን ባቡር ለመሳፈር ጣቢያ ውስጥ ይጠብቃል። በጉዞ አጋማሽ ላይ እንቅልፍ ወስዶት በህልሙ ከአንዲት ቆንጆ ሴት ጋር በአንድ ነጭ ክፍል ውስጥ እንዳለ ያልማል። በሁለቱም ላይ አንሶላ ይጣልባቸዋል። ነገር ግን ሴትየዋን ማግኘት ሲያቅተው መደናገጥ ይጀምራል። ቆየት ብሎ በመንገድ ዳር ባለው የምግብ ማቆሚያ ላይ ወደ ስራው ገብቶ ደንበኞችን ይጠብቃል። ብዙም ሳይቆይ አንድ ባልና ሚስት ሁለት ሆት ዶጎችን ያዛሉ። ነገር ግን ሰውየው ምግባቸውን ሲያዘጋጅ አንደኛውን ቋሊማ በቆሸሸው ወለል ላይ ይጥለዋል። ወንዱ ደንበኛ የተበከለውን ቋሊማ አሁንም ሊያቀርብላቸው እንደሆነ ይጠይቀዋል። አልበርት በቀልድ መልክ ለነገው ትዕዛዝ አስቀምጠዋለሁ ይላል። ሆኖም ሰውየው ቀልዱ ስላልተመቸው የምግብ ማቆሚያውን ለጤና ጥበቃ መስሪያ ቤት እንደሚያመለክት ያስፈራራዋል። በመጨረሻም ሆት ዶግ ለመግዛት ተሰልፎ የነበረው ኢቫን ጣልቃ በመግባት ሁኔታውን ለማረጋጋት ሲል ሰራተኛውን የሚጮኸውን ተሳዳቢ ደንበኛ ይገጥመዋል። የተሸማቀቀችው ሴት የወንድ ጓደኛዋ ክርክሩን እንዲተወው ትለምነዋለች እና ባልና ሚስቱ ጥለው ይሄዳሉ። ኢቫን ለምግቡ ከከፈለ በኋላ ለአዟሪው መልሱን እንዲያስቀረው ነግሮት ይሰናበታል። ከሰዓታት በኋላ የአልበርት የሥራ ፈረቃ ሲያልቅ የሥራ ባልደረባው ማያ በሱ በተጠበበችው አፓርታማ ውስጥ የምግብ ማቆሚያውን ለመረከብ ትመጣለች። ሰውየው የሌሊቱን ገቢ ቆጥሮ ጠቅላላውን መጠን በማስታወሻ ደብተር ላይ ይመዘግባል። በክፍሉ ውስጥ ዝንብ ሲጮህ ሲሰማ በትዕግስት ፈልጎ በተጠቀለለ መጽሔት ይመታታል። በመቀጠልም ነፍሳቱን ከወለሉ ላይ አንስቶ ቬኑስ ፍላይትራፕ ለተባለው ተክል ይመግበዋል። በቀጣዩ ምሽት ኢቫን ወደ ሆት ዶግ ማቆሚያው ተመልሶ የአልበርትን ፎቶ ያነሳል። ይህም የኋለኛውን ያስገርመዋል። ግራ የተጋባው አዟሪ ፈቃድ መጠየቅ ነበረበት ይላል። ሰውየው ፎቶግራፍ አንሺ መሆኑን ገልጾ የሥራ ዕድል ያቀርብለታል። ነገር ግን ሰራተኛው አሁን ላይ ስራ ስላለውና ትርፍ ጊዜ ስለሌለው እንደማያስፈልገው ይናገራል። ስለዚህ ኢቫን ሐሳቡን እንዲቀይር የንግድ ካርዱንና የተወሰነ ገንዘብ ይሰጠዋል። ሆኖም ያጽኑ ሰው ጥሎ ከሄደ በኋላ አዟሪው ዝርዝሩን በቆሻሻ መጣያ ውስጥ ይጥለዋል። ቆየት ብሎ በህልሙ ያያት ሴት ሌክሲ ከሆት ዶግ ማቆሚያ ውጪ ደርሳ በሞቀ ሁኔታ ሰላምታ ትሰጠዋለች። ይህም ለደንበኛዋ ሚስጥራዊ ፍቅር እንዳለው ያሳያል። አልበርት ካያት ቆይቶ ስለነበር የት እንደነበረች ይጠይቃታል። እሷም ስራ በመፈለግ ተጠምዳ እንደነበረ ታብራራለች። ትዕዛዟን ከማዘጋጀቱ በፊት አዟሪው ወደ መጸዳጃ ቤት እስኪሄድ ድረስ ማቆሚያውን እንድትጠብቅለት ይጠይቃታል። ነገር ግን ሲመለስ ሌክሲ ከአንድ ሰው ጋር ስለ ፎቶግራፍ የትርፍ ጊዜ ማሳለፊያው ስታሽካካ ያያታል። ወንዱ ደንበኛ ለሆት ዶግ እንዲከፍልላት ሲል እሷ አልበርት ሁልጊዜ በነፃ እንደሚሰጣት ታብራራለች። በመቀጠልም ሴትየዋ ስለ ፎቶዎቹ ንግግራቸውን መቀጠል እንዲችሉ በአቅራቢያው ወደሚገኝ ባር እንዲሄዱ ትጠቁማለች። እናም ቀናተኛዋ አዟሪ ሌክሲ ለሰውየው ፍላጎት ያሳየችው በፎቶግራፍ ፍቅር ምክንያት ብቻ እንደሆነ በማመን ጥንዶቹ ሲሄዱ በትኩረት ይመለከታል። አልበርት የንግድ ካርዱን ከቆሻሻ ውስጥ ያወጣል። በማግስቱ ወደ ስቱዲዮ ያመራል እና ኢቫን እሱን ሞዴል ሊያደርገው እንደሚፈልግ ይገነዘባል። በመቀጠልም የልብስ ክፍሉን የምትመራው ናንሲ አንዳንድ ሰነዶችን እንዲፈርም ወደ ጎን ትጎትተዋለች። ተጠራጣሪው ሰው መጀመሪያ ማንበብ እንደሚፈልግ ይናገራል። ነገር ግን ኢቫን የመደበኛ የመልቀቂያ ቅጽ ብቻ እንደሆነ ያረጋግጥለታል። ከጥቂት አፍታዎች በኋላ ቡድኑ እምቢተኛውን ሞዴል ሸሚዙን አውልቆ ግማሽ እርቃኗን ከሆነች ሳራ ጋር አብሮ እንዲቆም ያዙታል። መጀመሪያ ላይ ፎቶግራፍ አንሺው አልበርት ሴትየዋ የሴት ጓደኛዋ እንደሆነች አድርጎ እንዲያስብ ይነግረዋል። እሷም እጆቹን ይዛ በሰውነቱ ላይ በማድረግ እንጆሪ በመመገብ አዲሱን ሰው ታበረታታዋለች። በድንገት ናንሲ ለአዟሪው ጥቁር የፕላስቲክ ከረጢት ትሰጠዋለች እና ኢቫን በሳራ ራስ ላይ እንዲያደርገው ያዝባል። ግራ የተጋባው ሰው ምን እንዲያደርግ እንደሚፈልጉ ስላልገባው አርቲስቱ ከረጢቱን በሴትዮዋ ራስ ላይ አድርጎ እንዲያንቃት ይነገረዋል። መጀመሪያ ላይ ቢያቅማማም በተለይም ሳራ እሷ የምትፈልገው ይህ መሆኑን ካረጋገጠችለት በኋላ በመጨረሻ የታዘዘውን ያደርጋል። አልበርት የሴትዮዋን አንገት ሲጨምቅ ኢቫን ፎቶዎችን እያነሳ
ያልተገሩ አስተያየቶችንና መመሪያዎችን ይሰጣል። ከሰኮንዶች በኋላ ፎቶግራፍ አንሺው በመጨረሻ የስራውን ቀን ያበቃል እና ቡድኑን ለረዳትነታቸው ያመሰግናል። አዟሪው ሙያውን ለመማር እዚያ እንዳለ ስላሰበ አዲሱን ስራ መቼ መጀመር እንዳለበት ያስባል። ሆኖም ኢቫን የጥበብ ቅርጹን ከዚያ እይታ ለመረዳት መጀመሪያ እንደ ሞዴል መጀመር እንዳለበት ያብራራል። ምክንያቱም አልበርት ፎቶግራፍ አንሺው ሊያስተምረው ካልተስማማ ወደ ስቱዲዮ እንደማይመለስ ስለሚናገር አልበርት በመጸዳጃ ቤት ውስጥ እያለ ኢቫን ረዳት አድርጎ ይቀጥረዋል። አርቲስቱ ለቡድኑ ልምድ የሌለውን ሞዴል ለሚቀጥለው ትዕይንቱ እንደ መነሳሻ ለመጠቀም ማቀዱን ይነግራቸዋል። ሴቶቹ አልበርትን የት እንዳገኙ ሲጠይቁ ኢቫን በሊፍት ውስጥ ከናንሲ እና ሜካፕ አርቲስት ጃኪ ጋር ሆትዶግ ሲሸጥ እንዳየው ይናገራል። አዟሪው ቦርሳውን ስቱዲዮ ውስጥ እንደረሳው ይገነዘባል። ስለዚህ ወደ ላይ ይመለሳል። በሚፈልግበት ጊዜ ሰውየው ከመኝታ ክፍሉ የሚመጡ እንግዳ ድምጾችን ይከተላል። ክፍት በሆነው በር ላይ አሻግሮ ሲመለከት ኢቫንና ሳራ ድርጊቱን ሲፈጽሙ ይመለከታል። በዚያው ምሽት አልበርት ስለ ፎቶግራፍ አንሺው እና ስለ አንዲት ልብስ አልባ ሴት እንግዳ ህልም ያያል። በቀጣዩ ምሽት አዟሪው ለማያ አዲስ ስራ ሊያገኝ እንደሚችል በደስታ ይነግራታል። እሷም ለመልቀቅ ከወሰነ የአጎቷ ልጅ እሱን መተካት እንደሚችል በጉጉት ትመልሳለች። ከጥቂት አፍታዎች በኋላ ሁለት ሴት ደንበኞች ሰውየውን ፎቶ እንዲያነሳቸው ይጠይቁታል። ሴቶቹ እንዴት መቆም እንዳለባቸው መመሪያ ከመስጠቱ በፊት ፎቶግራፍ አንሺ መሆኑን በኩራት ይናገራል። ይህ በእንዲህ እንዳለ ኢቫን በሚላን ካለው የስራ ባልደረባው ከፍተኛ ድል ሊኖር ስለሚችል በማንኛውም ጊዜ ወደ አውሮፓ ለመጓዝ ዝግጁ መሆን እንዳለበት የሚገልጽ ጥሪ ይደርሰዋል። በሆትዶግ ማቆሚያው ላይ አዟሪው ሌክሲ ፊቱ ላይ ደጋግማ ስትስመው ያስባል። በመቀጠልም ለቀጣዩ ክፍለ ጊዜ ዝግጁ መሆኑን ከሚጠይቀው ከኢቫን የሚመጣውን ጥሪ ይመልሳል። ሆኖም አልበርት ሞዴል ለመሆን የሚስማማው ሰውየው ፕሮፌሽናል ፎቶዎችን እንዴት ማንሳት እንዳለበት ካስተማረው ብቻ እንደሆነ አጥብቆ ይናገራል። አርቲስቱ ከስራ እንደሚያባረውና ከሌላ ሰው ጋር እንደሚሰራ ያስፈራራዋል። ነገር ግን አዟሪው ማስፈራሪያውን ችላ ብሎ ስልኩን ይዘጋዋል። በማግስቱ ኢቫን ለአልበርት ያልተጠበቀ ጉብኝት ያደርግና የመልካም ፈቃድ መገለጫ ይሆን ዘንድ ፖላሮይድ ካሜራ ይሰጠዋል። በዕድሜ የሚበልጠው ሰው በአዟሪው ውስጥ አቅም እንዳየ ይናገራል እና ፎቶግራፍ አንሺ ለመሆን በሚያደርገው ጥረት ውስጥ አማካሪ ለመሆን ይስማማል። ቆየት ብሎ አልበርት በአቅራቢያው ወደሚገኝ መናፈሻ በመሄድ የሚማርከውን ማንኛውም ነገር ፎቶ ማንሳት ይጀምራል። በዚያ ምሽት ጃኪ በፊቱና በሰውነቱ ላይ የሐሰት ደም መስመሮችን ስትቀባ ሰውየው በሜካፕ ጠረጴዛው ፊት ለፊት ይቀመጣል። ኢቫን ለቀረጻው ከሌላ ሴት ሞዴል ጋር እየሰራ መሆኑን ሲናገር አዟሪው እነዚህን ሴቶች የት እንደሚያገኛቸው ይጠይቃል። ስለዚህ አርቲስቱ በከተማ ውስጥ ካሉ ከፍተኛ ፎቶግራፍ አንሺዎች አንዱ ስለሆነ እንደሚመልሳቸው ያብራራል። አልበርት ሞዴሎችን እንዴት መቅጠር እንደሚችል ያስባል። ስለዚህ በዕድሜ የሚበልጠው ሰው ሲጀምር በመንገድ ላይ ያሉ ሰዎችን በነፃ እንዲሰሩለት ለማሳመን ማራኪነቱን ይጠቀም እንደነበር ይናገራል። በቀረጻው ወቅት ኢቫን ለአዟሪውና የአሳማ አፍንጫ ለለበሰች ሴት እንዴት መቆም እንዳለባቸው መመሪያ ሲሰጥ ያልተገደበ ስድብ ይሰነዝራል። አርቲስቱ ሰውየው ከግድግዳው ላይ ትንሽ ሹካ እንዲይዝና ሴትየዋን እያጠቃና በግሪል ላይ እያበሰላት እንደሆነ እንዲያስመስል ያዘዋል። በድንገት የተበሳጨችው ሴት ሞዴል ፎቶግራፍ አንሺው ለክፍለ ጊዜው እየተከፈላት ስለሆነ የታዘዘችውን ማድረግ እንዳለባት ይመልሳል። ከጥቂት አፍታዎች በኋላ አርቲስቱ በሚቀጥለው አውሮፕላን ወደ ሚላን እንዲሄድ የሚነግረውን የሥራ ባልደረባውን ጥሪ ይቀበላል። ይህ በእንዲህ እንዳለ ፎቶግራፍ አንሺው ታክሲ ውስጥ ከመግባቱ በፊት አልበርት በኢቫን ጥበብ ሁከት የበዛበት ተፈጥሮና በጭንቅላቱ ውስጥ የሚንሸራሸሩትን ቅዠቶች ምስሎች መካከል ይቆማል። እሱ ኮቱን በአዟሪው ትከሻ ላይ ይጥልና አንድ ቀን በእሱ አፓርታማ ውስጥ ዓለምን መዞር እንዲችል በሙያው ላይ መስራቱን እንዲቀጥል ይነግረዋል። ሰውየው በኮቱ ኪስ ውስጥ እጁን ወስዶ የአርቲስቱን ስቱዲዮ ቁልፎች ያገኛል። በመታጠቢያ ውስጥ የሐሰቱን ደም ከታጠበ በኋላ አልበርት ወደ መናፈሻው ያመራል። እዚያም አንዲት ጋለሞታ ሞዴል እንድትሆንለት ይቀጥራል። በመቀጠልም ሴትዮዋን ወደ ስቱዲዮ ይወስዳታል። ነገር ግን የእሱ እንዳልሆነ ላለመግለጽ ይመርጣል። ስለዚህ እሷ ባለሀብት ፕሮፌሽናል ፎቶግራፍ አንሺ እንደሆነ ታስባለች። ጋለሞታዋ ስለ ክፍያዋ ልታወራ ስትል ተናደደው ሰው ስጋቷን ችላ በማለት በእሳት ማምለጫው ላይ
እንድትቆም ይነግራታል። ደፋሩ ኢቫን ብቸኛ አማካሪ በመሆኑ አልበርት ለሞዴሏ ባለጌ በመሆንና ብልግና ባለው መልኩ እንድትቆም መመሪያ በመስጠት የአርቲስቱን ዘዴ ለመኮረጅ ይሞክራል። የሚፈልገው ውጤት ባለማግኘቱ የተበሳጨው አዟሪ ሳራ በመጀመሪያ ክፍለ ጊዜ እንዳደረገችው ሁሉ ጋለሞታዋ በራሷ ላይ የፕላስቲክ ከረጢት እንድታደርግ ይነግራታል። ሆኖም ሴትዮዋ የእንግዳውን ጥያቄ መከተል ስለማትፈልግ ለመውጣት ክፍያዋን ትጠይቃለች። ስለዚህ አልበርት የዶላር ኖቶችን ወለል ላይ ይጥላቸዋል። ነገር ግን ጋለሞታዋ እነሱን ለመቀበል በጉልበቷ ስትንበረከክ ሰውየው በድንገት የፕላስቲክ ከረጢቱን በራሷ ላይ አድርጎ ያንቃታል። ከሴኮንዶች በኋላ ምንም ጸጸት የሌለው አልበርት ሕይወት የሌላትን ሴት በስቱዲዮ ውስጥ እየጎተተ የሰውነቷን ተጨማሪ ፎቶዎች ያነሳል። በመቀጠልም የተዛባ አስተሳሰብ ያለው አዟሪ ወለል ላይ ወርዶ በሬሳው ላይ አስነዋሪ ድርጊት ይፈጽማል። ወደ አፓርታማው ሲመለስ ሰውየው ፎቶግራፎቹን በመኝታ ክፍሉ ግድግዳ ላይ በተረጋጋ ሁኔታ ይሰካቸዋል። ሆኖም ምስሎቹን በቅርበት ሲመለከት ሁሉም ደብዛዛ ሆነው እንደወጡ ይገነዘባል። ይህም በእጅጉ ያበሳጫል። በማግስቱ አልበርት በካሜራው ላይ ችግር እንዳለ ስላሰበ ወደ ጥገና ሱቅ ይሄዳል። ሰራተኛው መሳሪያውን እንዴት እንደሚጠቀምበት እንዲያሳየው ይጠይቀዋል። ስለዚህ አዟሪው ካሜራውን ሳያረጋጋ ፈጣን ፎቶ ያነሳል። የተሳሳተውን ዘዴ ካየ በኋላ ሰራተኛው ፖላሮይድ ስለሆነ ምስሉ ደብዛዛ ሆኖ እንዳይወጣ ፎቶ ካነሳ በኋላ ለትንሽ ሰከንዶች ያህል አረጋግቶ መያዝ እንዳለበት ያብራራል። በዚያኑ ምሽት አልበርት ከምሽት ክበብ ውጪ የሰከረች ሴት አግኝቶ ወደ ኢቫን ስቱዲዮ ይወስዳታል። ራሷን የሳተችውን ሴት ወለሉ ላይ በቀስታ ካስተኛት በኋላ አዟሪው እሷ ፍጹምና ትላንት ካልተባበረችው ጋለሞታ የበለጠ ቆንጆ መሆኗን ይናገራል። ከጥቂት ደቂቃዎች በኋላ እሷ በማታውቀው ቦታ ትነቃለች። በእጆቿ ላይ ካሉት ገመዶች ትላቀቃለች እና ፊቷ ላይ ያለውን የፕላስቲክ ከረጢት ታነሳለች። ግራ በመጋባት በስቱዲዮ ውስጥ ስትመላለስ በስጋ መፍጫ ውስጥ 2 የሰው ጣቶች ታገኛለች። ይህም አልበርት የትናንትናዋን ጋለሞታ አስክሬን ያስወገደበት አረመኔያዊ መንገድ ያሳያል። የፈራችው ሴት በሩን ለመክፈት ትሞክራለች። ነገር ግን በቀጥታ ወደ ስቱዲዮ በሚከፈተው ሊፍት በኩል ለማምለጥ ስትሞክር በሩ ተቆልፏል። የያዛት ሰው ከሊፍቱ ውስጥ ይወጣል። በደነገጠችበት ቅጽበት ሴትየዋ በጣም በፍጥነት ወደ ኋላ ስታፈገፍግ ትሰናከላለች። ጭንቅላቷን ወለሉ ላይ ትመታለች። ቆየት ብሎ አልበርት የተማረከችውን ሴት እጆች ያስራል እና የፕላስቲክ ከረጢቱን በራሷ ላይ ያደርጋል። የሴትየዋን ዝልፍልፍ ያለ አካል በቀላሉ የሚያንቀሳቅስበት መንገድ ከጥቂት ደቂቃዎች በፊት አንቆ እንዳጠፋት ያሳያል። ፎቶግራፎቹን አንስቶ ከጨረሰ በኋላ ያበደው ወንጀለኛ የቅርብ ጊዜ ሰለባዋን አካል በመበለት ስጋዋን በእሷ አፓርታማ ውስጥ ወደ ተፈጨ ስጋ ይለውጠዋል። የረካው ሰው በመኝታ ክፍሉ ግድግዳ ላይ የተሰኩትን አዳዲስ ፎቶዎችን እያደነቀ ራሱን ይነቀንቃል። በመቀጠልም የተደሰተው አዟሪ በደም ተሸፍኖና የፀሐይ መነጽር አድርጎ በጨለማ ክፍል መሃል ሲጨፍር በምናቡ ያስባል። በድንገት አልበርት ከታችኛው ፎቅ ጎረቤት በሩ ሲንጓጓ ይሰማል። መደነስ ካላቆመና የአፓርታማዋ ጣሪያ እንዲናወጥ ካደረገ ለፖሊስ እንደምትደውል ታስፈራራዋለች። በዚያ ምሽት አዟሪው የሴቶቹን ስጋ በምግብ ማቆሚያው ላይ እንደ ሃምበርገር ፓቲዎች መሸጥ ይጀምራል። በተመሳሳይ ጊዜ ጃኪ ወደ ኢቫን ስቱዲዮ ትገባለች እና ፎቶግራፍ አንሺው ሚላን ቢሆንም እንኳ አንድ ሰው እየተጠቀመበት ያለ ስለሚመስል ትገረማለች። ይህ በእንዲህ እንዳለ አልበርት ለፍቅረኛው ሲያወራ እሷ የእሱ መነሳሻ ስለሆነች ለጥበቡ ምክንያት እንደሆነች ሲገልጽ ያስባል። ቆየት ብሎ የተጨነቀችው ሌክሲ ስራ አጥ በመሆኗና ክራይ መክፈል ስላልቻለች ከአፓርታማዋ እንደተባረረች ለአዟሪው ትነግረዋለች። ይህንን እሷን ለማሸነፍ እንደ እድል በመቁጠር አዟሪው አሁን ፎቶግራፍ አንሺ መሆኑንና ሞዴል ለመሆን ከተስማማች ለጥቂት ቀናት ስቱዲዮ ውስጥ መቆየት እንደምትችል ይነግራታል። ሆኖም ጥንዶቹ ስቱዲዮ ሲደርሱ የተቆጣችው ጃኪ ያለ አለቃቸው ፈቃድ ቦታውን በመጠቀሙ ሰውየውን ትጋፈጠዋለች። እሱ ኢቫን ቁልፎቹን እንደሰጠው በመዋሸት ይናገራል። ነገር ግን የሜካፕ አርቲስቷ አታምነውም። ሁኔታውን ለማራገብ ሌክሲ ለአዟሪው መሄድ እንዳለባቸው ትነግረዋለች። ነገር ግን እሱ ከስራ ባልደረባው ጋር እስኪያወራ ድረስ በዝምታ ውጪ እንድትጠብቀው ይጠይቃታል። ይህ በእንዲህ እንዳለ ናንሲ ለጃኪ ትደውላለች እና የኋላኛዋ ስቱዲዮ ውስጥ ያለውን ሁኔታ እያስተካከለች እንደሆነ ታብራራለች። ሴትዮዋ የሜካፕ አርቲስቷን ከማን ጋር እንዳለች ስትጠይቃት የምትሰማው ከባድ ድምፅና የጓደኛዋን ጩኸት ብቻ
ነው። በተመሳሳይ ጊዜ አልበርት በጭንቅላቷ ላይ ለሞት የሚዳርግ ጉዳት የደረሰባትን ሴት በክፍሉ ውስጥ ይጎትታታል። ሕይወት የሌላትን አካል ከደበቀ በኋላ ሰውየው ሌክሲን ወደ ስቱዲዮ ከመመለሱ በፊት ወለሉ ላይ ያለውን መስቀልቀል በፍጥነት ያጸዳል። ሴትየዋ ከህንፃው ስትወጣ ስላላየቻት የስራ ባልደረባው ወዴት እንደሄደች ስላላወቀች ትገረማለች። ስለዚህ አዟሪው ከህንፃው ውጪ በሌላ መውጫ በኩል ሄዳለች በማለት ይዋሻል። የተጨነቀችው ናንሲ ጃኪ ትመለሳለች በሚል ተስፋ የበር ደውሉን ትጫናለች። ስቱዲዮ ውስጥ ሌክሲ አልበርትን ሰውየውን እንዲያስገባው ትጠይቀዋለች። ነገር ግን ሰውየው ችላ በማለት ሰዎች ሁሉ ጊዜ በበር ደውል እንደሚቀልዱ ይናገራል። ከጥቂት ደቂቃዎች በኋላ ሞዴሏ ከአዟሪው ጋር ለምታደርገው ቀረጻ የሰርግ ልብስ ለብሳ ትወጣለች። ይህ በእንዲህ እንዳለ የተጨነቀችው ናንሲ ለፖሊስ ደውላ ለኒውዮርክ ፖሊስ መኮንኖች ሮድስና ቲሞንስ ስለ ሁኔታው ትነግረዋለች። በተመሳሳይ ጊዜ አልበርት ሌክሲ በጉልበቷ እንድትንበረከክና ለታደነችው ምርጥ የሞታንደን አንበሳ እንደሆነች እንድታስመስል መመሪያ ይሰጣታል። እሷም በደስታ ትስማማለች። ብዙም ሳይቆይ ፖሊሶቹ ከስቱዲዮ በር ውጪ ይቆማሉ እና መኮንን ሮድስ ከኢቫን ጋር ለመነጋገር በማሰብ የታችኛው ፎቅ ጎረቤት እንደሆነ ያስመስላል። ሆኖም በሩን ከመክፈት ይልቅ አዟሪው ስራ እንደበዛበት ሲናገር ይሰማሉ። ናንሲ በስቱዲዮ ውስጥ ያለው ሰው ኢቫን እንዳልሆነ ለመኮንኖቹ በዝምታ ለማሳወቅ ራሷን ትነቀንቃለች። አልበርት ፖሊሶቹ በህንፃው ጎን ባለው የእሳት ማምለጫ በኩል እየመጡ መሆናቸውን ሙሉ በሙሉ ሳያውቅ የፎቶ ቀረጻውን ይቀጥላል። በመጨረሻም አዟሪው ለሞዴሏ በራሷ ላይ እንድታደርገው ነጭ ፕላስቲክ ከረጢት ይሰጣታል እና እንደታነቀች እንድታስመስል ይነግራታል። ያበደው ሰው በላዩ ላይ ሲቀመጥ ምንም ያላወቀችው ሌክሲ ይህን አሁንም ያልተለመደው ክፍለ ጊዜ አካል እንደሆነ ታስባለች። አልበርት ሴትዮዋን ሊያንቃት ሲል ፖሊሶቹ ይተኩሱበታል እና የከበደው የጥይት ድምፅ በፍርሃት እንድትጮህ ያደርጋታል። ከቀናት በኋላ ኢቫን ሌክሲን በአዟሪው ቀብር ላይ ያገኛታል እና ከኋላቸው ያሉት ባዶ ወንበሮች ሟቹ ምንም አይነት ጓደኛ ወይም ቤተሰብ እንዳልነበረው ያሳያሉ። በመቀጠልም ፎቶግራፍ አንሺው ስንብቱን ለማድረግ ከአልበርት ጋር ብቻውን የሚሆንበት ጊዜ እንድትሰጠው ሴትዮዋን ይጠይቃል። ስለዚህ እሷ በአክብሮት ክፍሉን ትተዋለች። ሆኖም ብቻውን ሲሆን ኢቫን አልበርትን ለፈጠረው ችግር ይረግመዋል። በመቀጠልም ሳጥኑን ከፍቶ በከፊል የጠፋውን የአልበርትን ጭንቅላት ፎቶዎች ያነሳቸዋል። የሟቹ መነሳሻ በሱ ጥበብ ውስጥ ሕያው ሆኖ እንደሚቀጥል ይናገራል። እንደዚህ አይነት ተጨማሪ ቪዲዮዎችን ለማየት ሰብስክራይብ ያድርጉ።